ያስጠላል። እናቴ ቀኑን ሙሉ ቲክቶክ ላይ ነው የምትውለው እኔን ከማጥባት ይልቅ። ዛሬ ማታ ምን ለማድረግ አስበሻል? እነሱን ለማበሳጨት ከምሽቱ 2 ሰዓት ላይ ጮክ ብዬ አለቅሳለሁ። ልጄ ዛሬ የመጀመሪያ ቃል አስተምርሃለሁ። እስቲ አንድ ጊዜ ብር በል። አባይ ስንት ብር? ቤተሰቦች ከሚያደርጓቸው ምን ያስከፋል? የልደት ቀኔን ለማክበር አስመስለው ለራሳቸው ተሰብስበው ጨትቶ ሰክረው ሲጨፍሩ። ይህ ስራ ለአንተ በጣም አደገኛ እንደሆነ ይገባሃል አይደል? ገንዘብ ዛፍ ላይ በቅላል ብለሽ ታስቢያለሽ? ወላጆቼ ስራ አጥተው ቁጭ ብለዋል። እኔም ተኝቼ ከሙል ብዬ ይኸው ቲክቶክ ጀምሬያለሁ። ታፕ ፎሎ ሼር እያደረጋችሁ። ለምን በልጅነት ትሰራለህ? እናቴ ዶክተር አባቴ ኢንጂነር ስራ አጥተው ቁጭ ብለዋል። እኔ ተፍተፍ ልበል ብዬ ነው። ቦሌ ስታደግ ምንድን ነው መሆን የምትፈልገው? አንተ ሰውዬ ዶክተርና ኢንጂነሪንግ የተመረቁት መጀመሪያ ስራ ያኙ ከዛ እናወራለን። ቤቢ ከምትሰራው ተንኮሎች አንዱ ወላጆች እኔን ለማጫወት ሲሉ አፋቸው ውስጥ መሽናት። እስቲ ወገን ስራ አጥ ስለሆንኩ ነው ቲክቶክ የምሰራው። ዳይፐር ተወዶብኛል። ፎሎ ሼር እያደረጋችሁ አብረን እንደቅ። የታለ ዶክተሩ? ዶክተሩን ጥሩልኝ። ምን ነው ቤቢ? ወደ እናቴ ወድ እንዲመልሰኝ እፈልጋለሁ። የወላጆቼን ጭቅጭቅ አልቻልኩትም። ዛሬ ቅድም ምንድን ነው? ምንም በላለው ሸናለው በላለው ሸናለው። ከፈለኩ ለ2 ሰዓት አለቅሳለሁ። ምን አቀድክ? ሌሊቱን እስከ 9 ሰዓት እጮሃለሁ። ጮክ ብዬ አለቅሳለሁ እና ዳይፐሬን 20 ጊዜ ሸናለሁ። ደሃ መሆናችሁን መቼ ነው ያወቅከው? የተወለድኩ ቀን ዳይፐር ስጠብቅ ጨርቅ ያለበሱኝ ጊዜ። አብዛኞቻችሁ ወላጆች ግን ትገርሙኛላችሁ። ከመውለዳችሁ በፊት ለልጄ ስልክ አልሰጥም ትሉና አንደኛ ግን የምትሰጡት እናንተ ናችሁ። ኢትዮጵያ እንደተወለድክ መቼ ነው ያወቅከው? የተወለድኩ ሌሊት ጅብ ሲጮህ ስሰማ። የሚገርመው ማንም አልደነገጠም። ወገኖች ፋርማሲ ተመርቃ 100 ሚሊዮን ብር የተሸለመችው ልጅ። ወላጆቿ ሌላ ልጅ የሚፈልጉ ከሆነ እስቲ ያጣሩልኝ። የት አለ ያስወለደኝ ዶክተር ና ወደ መጣሁበት ቦታ መልሰኝ። እንኳን ወደ ዓለም በሰላም መጣሽ። አረ መልሱኝ ጾህ። ቤተሰቦቼ የመጨረሻ ደሃ እንደሆኑ ገና ሰምቻለሁ። በዚህ እድሜ ስራ ምን እናደርግ? የዲያፐር ዋጋ ጨምሮ አልጻ። እንደውም ዱባይ ሄጄ እንድሰራ ቪዛ ቅርብ ይመጣል። ስታድግ ምን መሆን ትፈልጋለህ? አባቴ ዶክተር ስለሆነ እኔ ሳድግ ቲክቶከር ሆኜ ቤተሰቤን መርዳት ነው የምፈልገው። አሁን 2090 ላይ ነን። እዚህ ዘመን ላይ ላልደረሱ ሰዎች ምን የምትለው ነገር አለ?